ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። ዛሬ በመስከረም 21 ቀን 2018 ዓመተ ምህረት የፌዴራሉ ጠቅላይ ፍርድ ቤት አዲስ መረጃ ወይም መግለጫ ልትሉት ትችላላችሁ አውጥቷል። መረጃውም ምንድነው? መላው የፍርድ ቤቱ ተገልጋዮችን የሚመለከት ሲሆን ምናልባት መረጃውን የማግኘት አጋጣሚውን ላላገኛችሁ ነው ይህንን ያዘጋጀነው። ሁሉም ሰው ማወቅ አለበት ምክንያቱም ከመስከረም 23 2018 ጀምሮ ተግባራዊ የሚደረግ አሰራርን የሚመለከት መረጃ ስለሆነ ማለት ነው። ምንድነው እንግዲህ ከዚህ ቀን በኋላ የጠቅላይ ፍርድ ቤት ይግባኝ ወይም ደግሞ የሰበር ማመልከቻ ሲቀርብ እንዲሁም ደግሞ መልስ ሊሆን ይችላል የመልስ ሊሆን ይችላል። ለፍርድ ቤቱ ሲቀርብ እንደበፊቱ ሳይሆን እስካን መደረግ አለበት በሚል እንግዲህ ግዴታ ወጥቷል። ስለዚህ ምንድነው? እስካን ተደርጎ የሚቀርበው ማመልከቻ መልስ ወይም የመልስ ሊገለበጥ በሚችል መልኩ በኤሌክትሮኒክስ መሳሪያ እንደ ሲዲ ባለው አብሮ መቅረብ ይኖርበታል ማለት ነው። ሌላው ደግሞ ግልባጭ የሚላክበት መንገድን የሚመለከት ነው። ይህም ተገልጋዮች ግልባጩ ካለበት ፍርድ ቤት ሬጅስትራር በመሄድ ወደ ጠቅላይ ፍርድ ቤት እንዲላክ ማስደረግ ይጠበቃል ተብሏል። የሚላከውም እንግዲህ እዚያው በተደራጀው የኤሌክትሮኒክስ መንገድ እንደሚሆን ይገልጻል። ስለዚህ እንደበፊቱ የውሳኔ ግልባጭ ተጠይቆ እንደምናውቀው እንደዚህ በወረቀት በሃርድ ኮፒ ብቻ ከይግባኝ ማመልከቻ ጋር ማቅረብ በቂ አይሆንም ማለት ነው። ይህንን ካስላካችሁ በኋላ ደግሞ ያስላካችሁበትን ማረጋገጫ እና የይግባኝና የሰበር ማመልከቻውን ይግባኝ ወይም የሰበር ማመልከቻውን ጠቅላይ ፍርድ ቤቱ በአካል በመሄድ መዝገቡ መከፈት ይኖርበታል ማለት ነው። ስለዚህ መጀመሪያ የስር ፍርድ ቤት ላይ ሄዳችሁ ካስላካችሁ በኋላ ግልባጩን በኤሌክትሮኒክስ መንገድ እዛው እንግዲህ የተደራጀ ክፍል በሬጅስትራር እንዳለ ነው የሚገልጸው። ስለዚህ ይህንን ካደረጋችሁ በኋላ ነው ቀጥታ ወደ ጠቅላይ ሄዳችሁ ይግባኝ ቅሬታችሁን የምታስከፍቱት ማለት ነው እንጂ እንደበፊቱ ግልባጭ ተይዞ ጠቅላይ ፍርድ ቤት አይኬድም ማለት ነው። ሌላው ምናልባት እስካን ለማስደረግ አቅም የሌላቸው ወይም ከክልሎች የሚመጡ ተገልጋዮች ቢኖሩ በፍርድ ቤቱ በኩል አገልግሎቱ እንደሚመቻች ተገልጿል። እዚህ ጋር ታዲያ ጥንቃቄ የሚያስፈልገው ምንድነው? አንድ ይግባኝ መጠየቅ የፈለገ ሰው ስር ፍርድ ቤት ቀርቦ ግልባጩን እንዲላክ ማስደረጉ ቅድም እንዳልኳችሁ እንዲላክ ማስደረጉ የይግባኝ ቅሬታውን እንዳቀረበ አይቆጠርለትም። ይግባኝ የመባያ የራሱ የሆነ ጊዜ ያለው እንግዲህ እንደምታውቁት ስለዚህ ቀኑ የሚታሰበው ጠቅላይ ፍርድ ቤት ቀርቦ ቅሬታውን ባቀረበበት እለት ይሆናል ማለት ነው። በመካከል እንግዲህ ቀናት እንዳይባክኑ የይግባኝ መጠየቂያ ጊዜ እንዳያልፍ ጥንቃቄ አድርጉ። እኔ የምመክረው እንግዲህ የስር ፍርድ ቤት ውሳኔ ከሰጠ በኋላ ስንትም ቀን ይሁን ሳይጠበቅ በተቻለ መጠን በቶሎ ይግባኝ መጠየቁ ካላስፈላጊ እንግልት ያድናል ብዬ አስባለሁ። ይህንን ይመስላል እንግዲህ በዛሬው ዕለት ጠቅላይ ፍርድ ቤቱ ያወጣው መግለጫ ወይም መረጃ። ከቀናት በኋላ በሌላ አዲስ የህግ መረጃ እመለሳለሁ። መልካም ጊዜ